ቆይ ምን ላድርግ? ተቀበል። ምንድነው የምቀበል? ድሮ ነበር እንጂ በኮንዶም መቅመስ አሁን ምን ያደርጋል መተከዝ ማልቀስ። ኧረ በእናትህ ተው ግን ምን እኔ ቆይ ወንድም አይደለም ዛሬ ለምን ስንት ነገር አብረን አላረገን ከማጋራ ኧረ ወይኔ እንጂ ፍሬንዶች እንዴ ባላታይ እንዴ ነሽ? እንዴ በልሽ ነርቦኛል። ኧረ ወጥተህ ምሳል ብላ ምሳና ምክር ከቤት ነው ሲባል አልሰማህም እንዴ? ወይኔ ጓደኞቼ ተበላሹ። ፎቃ ሲይዝ ጭራሹ ነው ፈልቃይ ንግግር ጀመረ። በሚቀጥለው ደግሞ ቅኔ ዘፍልኛ። ሰምቻለሁ። ምን ላድርግ? ለምን ታገለኛለህ? እንዴ ታሜ እንደዚህ መሆን የለብህም እኮ። ምንም ሳታውቁ እንደዚህማ እንዳትሆኑ። ደግሞ እኮ ሴተኛ አዳሪዎች ጠንቃቆች ናቸው ሲባል